በሕማማቲሁ ቤዘወነ። በዕለተ ረቡዕ በቤተ ክርስቲያናችን ስያሜ ምክረ አይሁድ ወይም ደግሞ የንባ ቀን በመባል ይታወቃል። ኢየሱስ ክርስቶስን ከማህፀን ጀምሮ እስከ 33 ዓመት ከ3 ወር ድረስ ለመግደል አይሁድ ይፈልጉት ነበር። በፍጹም ግን ሊሳካላቸው አልቻለም። እሱም አዲህ በጻ ጊዜ በመካከላቸው እያለፈ እየሄደ በፍጹም አይይዙትም ነበር፣ አይመለከቱትም ነበር። እነሱ ግን ሊገሉት ይፈልጉ ነበር። እሱ ግን ከዕለተ ዓርብ አስቀድሞ የሚያደርገው ድህነት አልነበረምና ፈቃዱ አልነበረም። በዚያ ጊዜ ግን ምክሩ ተፈጸመ። ይህንን ስያሜ ያገኘበት ምክንያት ያለ ምክንያት አይደለም። ቅዱስ ያሬድ ይህንን ስያሜ ሲሰጠው በዛ ዕለት የተከናወኑ 3 አበይት ምክንያቶች ስላሉ ነው። የመጀመሪያውን ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስን ለመያዝ አይሁዳውያን በህብረት የተሳሰቡበት ወይም ደግሞ የተመካከሩበት ሲናድሪያ የሚባል ጉባኤ ውስጥ ተሰብስበው ክርስቶስን ለመያዝ የተማከሩበት ዕለት በመሆኑ ምክረ አይሁድ በመባል ይታወቃል። እነዚህን ስንመለከታቸው እርስ በእርሳቸው ከዛ ቀደም በነበራቸው ታሪክ የማይስማሙ እርስ በእርሳቸው በክብር የሚገፋፉና ጥቅመኞች የነበሩ ሰዎች ናቸው። ሰዱቃውያን፣ ፈሪሳውያን፣ ጻፍት ብለን የምንጠራቸው የማይስማሙ የነበሩ ሰዎች በህብረት ግን ክርስቶስን ለመያዝ ሲሆን አንድ ላይ ተስማምተው ጌታን ለመግደል የተማከሩበት ዕለት ስለሆነ ምክረ አይሁድ ብላ ቤተክርስቲያናችን ዕለተ ረቡዕን ትጠራዋለች። ምክሩ የተፈጸመበት ዕለት እንዴት ነው ቢባል ደግሞ በዕለተ ዓርብ ይሁዳ የተዋዋለበት፣ እነሱም ለይሁዳ የሚሰጡትን ገንዘብ እንደሚያቀርቡ ያዘጋጁበት፣ በዕለተ ዓርብ እንደሚሰቅሉት የተመካከሩበት፣ ምክሩን የፈጸሙበት፣ የደመደሙበት፣ በፍጹም በዕለተ ዓርብ እንደሚሞት የተወሰነበት ዕለት ነው። ይህንንም መዝሙረኛው ዳዊት ቅዱስ ዳዊት ሲናገር በዚህ በመዝሙር 21 ላይ ብዙ ውሾች ከበቡኝ ብሎ እንደተናገረ ይናገራል። ይህም ውሾች ብሎ የጠቀሳቸው አይሁዳውያን፣ ጸሐፍት፣ ፈሪሳውያን እንዲሁም ደግሞ ሰዱቃውያን የተባሉትን እነዚህን የሐሰተኛ ሹማምንቶች እንደነበረ ቤተክርስቲያናችን ትናገራለች። እዚህ ታሪክ ላይ የምንመለከተው ዋነኛው ምክንያት ቅድም እንደተናገርኩት የማይስማሙ ሰዎች እውነት ለሆነው ክርስቶስ ላይ ግን የሐሰትን ነገር ለመናገር እንደተስማሙ ከዚህ ታሪክ ላይ መገንዘብ እንችላለን። በዮሐንስ 8 ያለችዋን ኃጢአተኛዋን ሴት ያዳነበት፣ በመካከላቸው እነሱ ኃጢአተኛዋን ሴት ወደሱ ያቀረቡበት፣ እርሱ ግን ከናንተ መካከል ኃጢአት የሌላት ይውገራት ብሎ የተናገረበት፣ ከዚያም በመቀጠል ደግሞ ማርያም እንተ ዕፍረት በሽቱ እግሩን ያጠበችበት የቀረበችበት ሽቱ የቀባችበት ዕለት ነው። ሁለተኛው የንባ ቀን በመባል ይታወቃል። ይህንንም ስያሜ ያገኘው ያለ ምክንያት አይደለም። ስምዖን ዘለምጽ በተባለው ሰው ቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በእንግዳነት ይገባል። በዛ ቤት ውስጥ በገባበት ሰዓት አንዲት ማርያም እንተ ዕፍረት የተባለች ሴት 300 ወቄት ወርቅ የሚያወጣ ሽቶን ገዝታ ለጌታችን መድኃኒታችን ኢየሱስ ክርስቶስ በእግሩ ላይ እንዳፈሰሰችውና በፍጹም እንባ የክርስቶስን እግር እንዳጠበችው ይነገራል። በዚህ ዕለት እንግዲህ 2 ተቃራኒ የሆኑ ፍቅሮችን እንመለከታለን። ይህም ሲባል እንዴት ነው? ይሁዳ ክርስቶስን ለመሸጥ በ30 ዲናር የተስማማበት ነው። ማርያም እንተ ዕፍረትን ስንመለከታት ደግሞ ለጌታዋ በፍጹም እንባ ብዙ ብርን የሚያወጣ 300 ወቄትን የሚያወጣ ሽቶን አውጥታ ገዝታ እንደመጣች እንመለከታለን። ሁለቱም ለክርስቶስ የነበራቸውን የፍቅር ልዩነት እንመለከታለን። ይሁዳን ስንመለከተው ከክርስቶስ ጋር ብዙ ነገሮችን ያገኘ በክርስቶስ እቅፍ ውስጥ ይኖር የነበረ የበረከቱ ተካፋይ የነበረ ሰው ሲሆን፣ ማርያም እንተ ዕፍረትን ስንመለከታት ደግሞ ከኃጢአት መንገድ የመጣች በንስሐ እንባ ደግሞ የተመለሰች ሴት እንደሆነች እንመለከታለን። ስለዚህ ሁለቱም ግን ለክርስቶስ ያሳዩት ምላሽ የተለያየ እንደሆነ የይሁዳ ፍቅር ለንዋይ ያለው ሲሆን የማርያም እንተ ዕፍረት ፍቅር ደግሞ ከንዋይ ይልቅ ክርስቶስን አስበልጣ ሽቶና እንባን ቀላቅላ በንስሐ እንዳነባች በንስሐ ወደ ክርስቶስ ወደ አምላኳ እንደተመለሰች ቤተክርስቲያናችን ታስተምራለች ማለት ነው። ይሁዳ በብዙ ተአምራቶች ውስጥ ከክርስቶስ ጋር አብሮ የነበረ የክርስቶስ እቅፍ ውስጥ የነበረ ሰው ቢሆንም ገንዘብ ወዳጅ ወይም ደግሞ በሰዓቱ አቃቤ ነዋይ የነበረ ሰው ስለነበረ የራሱን ጥቅም በመሻት ክርስቶስ ኢየሱስን እስከ መሸጥ ያደረሰው ንዋይን መውደዱ ወይም ደግሞ ለንዋይ ያለው ፍቅር ስለነበረ ነው። መጽሐፍ ቅዱስ እንደሚል ደግሞ የኃጢአት ሁሉ ስር ገንዘብ ወይም ደግሞ ንዋይ እንደሆነ ይናገራል። ብዙዎቻችን
ንዋይን አብዝተን በወደድን ቁጥር ክርስቶስ ኢየሱስን እስከ መካድ ድረስ ልንደርስ እንደምንችል ቤተክርስቲያናችን ታስተምራለች ማለት ነው። ስለዚህ ከዚህ የምንማረው ከንዋይ ይልቅ ክርስቶስን በፍጹም ፍቅር መውደድ እንዳለብን ቤተክርስቲያናችን አብዝታ በዚህ ዕለት ታስተምራለች ማለት ነው።